ነው እንማማርበታለን። ብዙ ስህተቶችን አብረን በዚህ ቻናል ምንም የሚደበቅ የቢዝነስ ነገር ያሰባችሁ ከሆነ ይህ ጉዞ ለእናንተ ብርታት እንደሚሆናችሁ ተስፋ አድርጋለሁ። ተማሪ ነኝ። በተለይ እድሜያችሁ ከ20 እስከ 30 ድረስ ያላችሁ ስህተቶችን ሰርቻለሁ። በዚህ ለመጀመር አስባችሁ ፍርሃት ላይ ያላችሁ ሰዎች፣ ስለዚህ ዛሬ መጀመሪያ እርምጃዬን አብረን ትልቅ ሀሳብን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ናርዶስ እባላለሁ። እንኳን ወደ አዲሱና እውነተኛው ጉዞዬ በሰላም መጣችሁ። ባለፈው ሳምንት አንድ ከባድ ውሳኔ ወሰንኩኝ። ያለኝን ነገር ሁሉ አቁሜ ሁሉንም ከዜሮ ለመጀመር። ብዙዎች ናርዶስ ለምን ብላችሁ ልጠይቁኝ ትችላላችሁ። እውነታው ግን እውነተኛ ስኬት የሚጀምረው ነገሮችን በትክክለኛው መንገድ መያዝ ስንጀምር ነው። ናርዲኬት ስጀምር ብዙ ህልም ነበረኝ። ብዙ ስህተቶችን ሰርቻለሁ። በዛው ልክም ደግሞ በጣም ብዙ ነገሮችን ተምሬበታለሁ። ይህንን የዩቲዩብ ቻናል ስከፍት ቢዝነስ ላይ ብቻ ሳይሆን ራሴ ላይ ማንነቴ ላይ ጭምር ነው የምሰራው። ዛሬ የመጀመሪያው ጉዞ ውጤቱ ላይ ብቻ ሳይሆን ሂደቱ ላይ የሚያተኩር ብራንዲንግ ስቀርጽ አሳያችኋለሁ። ናርዲ ጊፍት ሰዎች ጋር እንዲደርስልኝ የሚፈልገው በምን አይነት ሁኔታ ነው፣ ብራንዲንግ እንዴት ነው ማስተዋወቀው፣ እንዴት ሰው ጋር ላደርስ የሚለውንም ሁሉንም ነገር አሳያችኋለሁ። ሶስተኛውና ዋነኛው ነገር ደግሞ እናንተን ውድ ከስተመሮቼ ደንበኞቼ እንዴት ነው ትሪት ማደርገው፣ እንዴት ነው የሚይዘው፣ ደንበኛ እንዴት ነው የማገኘው የሚለውንም በደንብ ማሳያችሁ። እናንተም የራሳችሁን ህልም ለመጀመር እያሰባችሁ ከሆነ ይህ ጉዞ ለእናንተ ብርታት እንደሚሆናችሁ ተስፋ አድርጋለሁ። አሁኑንም ሰብስክራይብ ያድርጉ። ስፔሻሊ እድሜያችሁ ከ20 እስከ 30 ድረስ ያላችሁ ይሄ ዩቲዩብ ቻናል ለእናንተ በጣም ጠቃሚ ይሆናል ብዬ አስባለሁ። ለምሳሌ ከራሴ ትንሽ ነገር እናውራ ከተባለ ተማሪ ነኝ፣ የዩኒቨርሲቲ ተማሪ ነኝ፣ ግን እሰራለሁ። እየሰራሁኝ ራሴን በራሴ ነው ማስተዳድረው። እንዴት ነው ይህንን መንገድ የሄድሽው እንዴት ነው የሚለውን ነገር ፍርሃት ላይ ያላችሁ፣ ይህንን ቢዝነስ ለመጀመር አስባችሁ ፍርሃት ላይ ያላችሁ ሰዎች ካላችሁ ይሄ ቪዲዮ ለእናንተ በጣም አሪፍ ነው። እንማማርበታለን። ብዙ ስህተቶችን አብረን እንሰራለን። ብዙ ህልሞችን እንገነባለን። በሚቀጥለው ቪዲዮ ስለ ቢዝነሴ አዲስ ነገር ምን እንደተፈጠረ የማሳያችሁ ይሆናል። የመጀመሪያውን እርምጃዬን ዛሬ አብረን እንጀምራለን። ይህንን የምትፈልጉ አሁኑኑ ሰብስክራይብ ያድርጉ።